ሰላም ሰላም እንዴት ናችሁ? ውድ የተወደዳችሁ ወደ ጥያቄዎቹ እንግባ። ዋት ኢዝ ዘ ፕራይመሪ ፎከስ ኦፍ ዳታ ሳይንስ? የዳታ ሳይንስ ዋና ትኩረቱ ምንድን ነው የሚለው ኤ ዴቨሎፒንግ ሃርድዌር ኮምፖነንት፣ ቢ ኤክስትራክቲንግ ናውሌጅ ኤንድ ኢንሳይት ፍሮም ዳታ፣ ሲ ዲዛይኒንግ ዩዘር ኢንተርፌስ፣ ዲ ማኔጂንግ ኔትወርክ ኢንፍራስትራክቸር። ስለዚህ የዳታ ሳይንስ ዋና ትኩረቱ ምንድን ነው? የሃርድዌር ኮምፖነንቶችን ዴቨሎፕ ማድረግ ነው ወይስ እውቀትና እይታዎችን ከዳታ ላይ ኤክስትራክት አድርጎ ማውጣት ነው ወይስ ሲ ዲዛይኒንግ ዩአይን መስራት ነው ወይስ ዲ ኢንፍራስትራክቸር ኔትወርክ ኢንፍራስትራክቸርን ማኔጅ ማድረግ ነው? ስለዚህ የዳታ ሳይንስ ዋና ጎሉ ምንድን ነው? ኤክስትራክቲንግ ናውሌጅ ኤንድ ኢንሳይት ፍሮም ዳታ የሚለው መልስ ይሆናል ማለት ነው። ስለዚህ የአንደኛ መልሱ ቢ ኤክስትራክቲንግ ናውሌጅ ኤንድ ኢንሳይት ፍሮም ዳታ ነው። እባካችሁ ከወደዳችሁት ቪዲዮን ላይክ ብታደርጉ ለእናንተ የሰከንድ ስራ ነው፣ ለእኛ ግን በጣም ትልቅ ውለታ ነው። ሁለተኛ which of the following best differentiate data from information? ከተዘረዘሩት ውስጥ ዳታን ከኢንፎርሜሽን የሚለየው የትኛው ነው? ቤስት ኤ ዳታ ኢዝ ፕሮሰስድ ኢንፎርሜሽን ኢዝ ራው፣ ቢ ዳታ ኢዝ ሚኒንግፉል ኢንፎርሜሽን ኢዝ ራው፣ ሲ ዳታ ኢዝ ራው ኢንፎርሜሽን ኢዝ ፕሮሰስድ ኤንድ ሚኒንግፉል፣ ዲ ዳታ ኤንድ ኢንፎርሜሽን አር አይዴንቲካል። ስለዚህ የትኛው ነው? ያው ትንሽዬ ቀለል የሚል ጥያቄ ነው። ዲ ላይ ዳታ እና ኢንፎርሜሽን አንድ ነው የሚለን። ኤ ላይ ዳታ ፕሮሰስ የሚደረግ ኢንፎርሜሽን ግን ጥሬ ነው። ቢ ዳታ ሚኒንግፉል ነው፣ ዳታ ትርጉም ያለው ነው፣ ኢንፎርሜሽን ግን ጥሬ ነው። ሲ ዳታ ኢዝ ራው ኢንፎርሜሽን ኢዝ ፕሮሰስድ ኤንድ ሚኒንግፉል፣ ዳታ ጥሬ እንትን ሲሆን ኢንፎርሜሽን የምንለው ደግሞ ፕሮሰስ የተደረገ በሂደት ያለፈ እንደገና ደግሞ ትርጉም ያለው ነገር ነው ይለናል። ስለዚህ ሁለተኛ ሲ ዳታ ኢዝ ራው ኢንፎርሜሽን ኢዝ ፕሮሰስድ ኤንድ ሚኒንግፉል የሚለው መልስ ነው። ምክንያቱም ዳታ የምንለው ጥሬ የሆነ ነገር ነው፣ ኢንፎርሜሽን ግን ፕሮሰስድ የተደረገ ትርጉም ያለው ነገር ነው። ስለዚህ የሁለተኛ መልሱ ሲ ዳታ ኢዝ ራው ኢንፎርሜሽን ኢዝ ፕሮሰስድ ኤንድ ሚኒንግፉል የሚለው መልስ ነው ማለት ነው። ሶስተኛ ዋት ኢዝ ዘ ኮሬክት ሲኩዌንስ ኦፍ ስቴጅ ኢን ዘ ዳታ ፕሮሰሲንግ ሳይክል? በዳታ ፕሮሰሲንግ ሳይክል ላይ ትክክለኛ የሆነው ቅደም ተከተል የተቀመጠው በዳታ ፕሮሰሲንግ ሳይክል ላይ የትኛው ነው? ኤ ዳታ ኮሌክሽን፣ ዳታ ስቶሬጅ፣ ዳታ አናላይሲስ፣ ዳታ ኢንተርፕሪቴሽን። ቢ ዳታ አናላይሲስ፣ ዳታ ኮሌክሽን፣ ዳታ ስቶሬጅ፣ ዳታ ኢንተርፕሪቴሽን። ሲ ዳታ ስቶሬጅ፣ ዳታ ኮሌክሽን፣ ዳታ ኢንተርፕሪቴሽን፣ ዳታ አናላይሲስ። ዲ ዳታ ኢንተርፕሪቴሽን፣ ዳታ አናላይሲስ፣ ዳታ ስቶሬጅ፣ ዳታ ኮሌክሽን። ስለዚህ የትኛው ይመስላችኋል? ከተዘረዘሩት ውስጥ በቀጥታ ሂደቱን ሲኩዌንሱን የዳታ ፕሮሰሲንጉን በትክክል ያስቀመጠው የትኛው ነው? ኤ ዳታ ኮሌክሽን፣ ዳታ ይሰበሰባል፣ ዳታ ስቶሬጅ ዳታ ይቀመጣል፣ ዳታ አናላይሲስ ዳታው ይጤናል፣ ዳታ ኢንተርፕሪቴሽን የራሱ ትርጉም ይሰጠዋል፣ ትንታኔ ይሰጣል። ስለዚህ ሶስተኛ መልሱ በሚገርም ሁኔታ ኤ ይሆናል ማለት ነው። ባካችሁ ቪዲዮ ላይክ አድርጉ። ለእናንተ የሰከንድ ስራ ነው፣ ለእኛ ግን ትልቅ ውለታ ነው። ሶስተኛ ኤ ነው ማለት ነው። ዳታ ኮሌክሽን፣ ዳታ ስቶሬጅ፣ ዳታ አናላይሲስ እና ዳታ ኢንተርፕሪቴሽን የሚለው መልስ ይሆናል ማለት ነው። አራተኛ which of the following is not a common data type in data analytics? ከተዘረዘሩት ውስጥ የትኛው ነው ኮመን የሆነ የዳታ ታይፕ ያልሆነው በዳታ አናላይቲክስ ላይ? ኤ ስትራክቸር ዳታ፣ ቢ አንስትራክቸር ዳታ፣ ሲ ሴሚ ስትራክቸር ዳታ፣ ዲ ሜታ ስትራክቸር ዳታ። የትኛው ነው? ኤ በደንብ የተዋቀረ ዳታ፣ ቢ ያልተዋቀረ ዳታ፣ ሲ በከፊል የተዋቀረ ዳታ፣ ዲ አይታወቅም። የዳታ አናላይሲስ ኮመን ታይፕ አይደለም፣ ኮመን ዳታ ታይፕ አይደለም። ሶ ዘ አንሰር ፎር ኩዌስችን ነምበር 4 ኢዝ ዲ ሜታ ስትራክቸርድ ዳታ። ስለዚህ ያንን በመገንዘብ አራተኛ ዲ ነው መልሱ። እባካችሁ ቪዲዮ ላደርጉ፣ ለእኛ በጣም ትልቅ እውነታ ነው፣ እናንተ ግን የሰከንድ ስራ ነው። አምስተኛ ኢን ዘ ዳታ ቫሉ ቼን ዋት ኢዝ ዘ ፕራይመሪ ፐርፐዝ ኦፍ ዳታ ኪዩሬሽን? በዳታ ቫሉ ቼን ላይ የዳታ ኪዩሬሽን ዋና ፐርፐዙ አላማው ምንድን ነው? ኤ ኮሌክቲንግ ራው ዳታ ፍሮም ቫሪየስ ሶርስስ፣ ከተለያዩ ምንጮች ጥሬ የሆነ ዳታ መሰብሰብ ነው። ቢ ስቶሪንግ ዳታ ኢን ዳታቤዝ፣ ዳታን ማከማቸት ነው በዳታቤዝ ላይ። ሲ ኢንሹሪንግ ዳታ ኳሊቲ ኤንድ ሬሌቫንስ፣ የዳታን ጥራትና አስፈላጊነት ማረጋገጥ ነው። ዲ አናላይዚንግ ዳታ ቱ ኤክስትራክት ኢንሳይት፣ እይታዎችን ከዳታ ላይ አናላይዝ አድርጎ ማውጣት ነው። ስለዚህ የትኛው ይመስላችኋል? አምስተኛ ሲ ኢንሹሪንግ ዳታ ኳሊቲ ኤንድ ሬሌቫንስ የሚለው መልስ ነው ማለት ነው። ስለዚህ
አምስተኛ መልሱ ሲ ኢንሹሪንግ ዳታ ኳሊቲ ኤንድ ሬሌቫንስ የዳታን ጥራትና አስፈላጊነት ማረጋገጥ የዳታ ኪዩሬሽን ዋና ፐርፐዝ ነው። ስለዚህ ፕራይመሪ ፐርፐዝ ኦፍ ዳታ ኪዩሬሽን ኢዝ ኢንሹሪንግ ዳታ ኳሊቲ ኤንድ ሬሌቫንስ። ሶ the answer for question number 5 is C. Let's go to question number 6. So before proceeding to the next question, please like the video. Question number 6. What characteristics is not associated with big data? ከቢግ ዳታ ጋር ያልተገናኘው ወይም ያልሆነው መገለጫ የትኛው ነው? ኤ ቮሊዩም፣ ቢ ቬሎሲቲ፣ ሲ ቫራይቲ፣ ዲ ቫሊዲቲ። ስለዚህ የትኛው ነው? ስድስተኛ ዲ ቫሊዲቲ የሚለው በትክክል ይገልጽልናል ማለት ነው። ስለዚህ the answer for question number 6 is D. ቪዲዮአችንን ልንጨርስ 7 8 9 10 4 ጥያቄ ብቻ። Just only 4 questions remain to finish this video. So please like the video, and if you want to support us, subscribe the channel and press on the bell button. So let's go to the next question. Question number 7. What is the primary function of the Hadoop ecosystem in big data processing? የሃዶፕ ኢኮሲስተም ዋና ፋንክሽኑ የመጀመሪያ ፋንክሽኑ ምንድን ነው በቢግ ዳታ ፕሮሰሲንግ ላይ ነው የሚለው። ኤ ማኔጂንግ ሪሌሽናል ዳታቤዝ፣ ቢ ፕሮቫይዲንግ ፍሬምወርክ ፎር ዲስትሪቢዩትድ ስቶሬጅ ኤንድ ፕሮሰሲንግ፣ ሲ ዲዛይኒንግ ዩዘር ፍሬንድሊ ኢንተርፌስ፣ ዲ ሴኪሪንግ ኔትወርክ ኮሚኒኬሽን። ስለዚህ የሃዶፕ ኢኮሲስተም በቢግ ዳታ ፕሮሰሲንግ ላይ ዋና ጥቅሙ ምንድን ነው የሚለው እንድትመልሱት የተወሰነ ሰከንድ እንስጣችሁ። ስለዚህ የሃዶፕ ዋና እንትኑ ምንድን ነው? ጥቅሙ ምንድን ነው? ፍሬምወርኩን ዴቨሎፕ ለማድረግ ነው። ለስቶሬጅ እና ፕሮሰሲንግ የዳታ ስቶሬጅ እና ፕሮሰሲንግ እንትን ለማድረግ ነው፣ ፍሬምወርኩን ለመስራት ነው። ስለዚህ ሰባተኛ መልሱ ቢ ነው ማለት ነው። which of the following tools is commonly used for data visualization in data science? ከተዘረዘሩት ቱሎች መካከል የትኛው ነው ለዳታ ቪዥዋላይዜሽን የሚጠቅመው በዳታ ሳይንስ ላይ? ዳታን በምናብ ለመሳል አይነት ነገር ነው ይሄ የሚለው ጥያቄው። ኤ ሃዶፕ፣ ቢ ታብሊው፣ ሲ ስፓርክ፣ ዲ ሃይቭ። የትኛው ይመስላችኋል? ቢ ታብሊው የሚለው መልሱ ነው ማለት ነው። በሚገርም ሁኔታ ሁለት ጥያቄ ብቻ ነው የቀረን። አይገርምም? እባካችሁ ቪዲዮን ላይክ አድርጉና እኛን ሳፖርት አድርጉ። ለእናንተ የሰከንድ ስራ ነው፣ ለእኛ ግን ትልቅ ውለታ ነው። ኢን ዳታ አናላይቲክስ ዋት ዳዝ ዳታ ኖርማላይዜሽን ሪፈርስ ቱ? በዳታ አናላይቲክስ አውድ ዳታ ኖርማላይዜሽን የምንለው ምንድን ነው የሚገልጸው ነው የሚለው። ኤ ኮሌክቲንግ ዳታ ፍሮም ማልቲፕል ሶርስስ፣ ዳታን ከተለያዩ ምንጮች ላይ መሰብሰብ ነው። ቢ ሪዲዩሲንግ ዳታ ሪደንደንሲ ኤንድ ኢንሹሪንግ ዳታ ኢንቴግሪቲ፣ የዳታ ድግግሞሽን መቀነስ እና እንደገና ደግሞ የዳታን ኢንቴግሪቲን ማረጋገጥ ነው። ሲ ቪዥዋላይዚንግ ዳታ ኢን ቻርት ኤንድ ግራፍ፣ ዳታን በቻርት እና በግራፍ መቅረጽ ነው። ዲ ኢንክሪፕቲንግ ዳታ ፎር ሴኪሪቲ ፐርፐስ፣ ዳታን ለሴኪሪቲ ፐርፐስ ኢንክሪፕት አድርገው ማስቀመጥ ነው። ስለዚህ የትኛው ዳታ ኖርማላይዜሽን ማለት ያው የዳታን ድግግሞሽ መቀነስ እንደገና ደግሞ የዳታን ኢንቴግሪቲን ማረጋገጥ ነው። ስለዚህ ዘጠነኛ መልሱ ቢ ነው። ዘጠነኛ መልሱ ቢ ነው። አሁን በሚገርም ሁኔታ አንድ ጥያቄ ብቻ ቀርቶናል። እባካችሁ ለእናንተ የሰከንድ ስራ ነው። ቪዲዮውን ላይክ አድርጉ። ለእኛ ግን ትልቅ ውለታ ነው እና እባካችሁ ተባበሩን በዚህ። which programming language is most commonly associated with statistical analysis and data visualization? ከተዘረዘሩት የኮምፒውተር ቋንቋዎች ውስጥ ከስታቲስቲካል አናላይሲስ እና ዳታ ቪዥዋላይዜሽን ጋር የሚቀራረበው ሞስት ኮመንሊ የሚቀራረበው የትኛው ነው ነው የሚለን። ኤ ጃቫ፣ ቢ ፓይተን፣ ሲ ሲ ፕላስ ፕላስ፣ ዲ አር